ሰላም የፉትቦል ቪሌጅ ቤተሰቦቻችን እንዴት ከርማችኋል? በሳምንቱ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ ዕለት ማንቸስተር ዩናይትድ ቶተንሃምን ያስተናግዳል። እንዲሁም ደግሞ ሊቨርፑል በሜዳው አንፊልድ ማንቸስተር ሲቲን ያስተናግዳል ማለት ነው። ስለ ሁለቱ ጨዋታዎች የተወሰኑ ነገሮችን እንነጋገራለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ሊቨርፑል ከማንቸስተር ሲቲ ከሚያደርጉ ተጠባቂ ጨዋታ አስቀድሞ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከሻምፒዮኖቹ ጋር በድጋሚ እንጫወታለን፣ አርሰናል አይደለም ሻምፒዮኖቹ ሊቨርፑል ናቸው በማለት አስተያየታቸውን ሰጥተዋል። ሌላው አስገራሚው ነገር ምንድነው? ማንቸስተር ሲቲ ሊቨርፑልን በአንፊልድ ከ2021 ጀምሮ ማሸነፍ አልቻለም። እንዲሁም ባለፉት 5 ጨዋታዎች ባደረጉት እነዚህ ሁለት ክለቦች ማንቸስተር ሲቲ አንዱን ብቻ ነው ማሸነፍ የቻለው፣ ሊቨርፑል ሁለቱን ሲያሸንፍ፣ በቀሪ ሁለት ጨዋታዎች ደግሞ ሁለቱ ክለቦች አቻ ተለያይተዋል። ሁለቱ ክለቦች በዘንድሮ ፕሪሚየር ሊግ ያስመዘገቡትን ቁጥር ስናይ ጎሎችን በማስቆጠር ማንቸስተር ሲቲ ከሊቨርፑል የተሻለ ነው። 120 ጎሎችን ሲያስቆጠር ሊቨርፑል ደግሞ 106 ጎሎችን ማስቆጠር ችሏል። እንዲሁም አሲስቶችን ደግሞ በማድረግ ካየን በዚህ ረገድ ማንቸስተር ሲቲ የተሻለ ቁጥር አለው። 37 አሲስቶችን ማድረግ ሲችሉ የማንቸስተር ሲቲ ተጫዋቾች፣ የሊቨርፑል ተጫዋቾች ደግሞ 27 አሲስቶችን ማድረግ ችለዋል ማለት ነው። እንዲሁም ደግሞ ቻንሶችን ክሬት በማድረግ ሊቨርፑል በዚህኛው ረገድ የተሻለ ነው። 265 ቻንሶችን ክሬት ሲያደርግ ማንቸስተር ሲቲ ደግሞ 229 ቻንሶችን ክሬት ማድረግ ችሏል ማለት ነው። በተቀሩት ቁጥሮች ደግሞ ስናይ የፓስ ኮምፕሊት ማንቸስተር ሲቲ የተሻለ ነው። ፓስ አኩሬሲ ማንቸስተር ሲቲ የተሻለ ነው። እንዲሁም ደግሞ ዲዮልሶችን በማሸነፍ ማንቸስተር ሲቲ የተሻለ ነው። ክሊንሺቶችን በመጠበቅም ማንቸስተር ሲቲ የተሻለ ነው ማለት ነው። በአብዛኛው ቁጥር ማንቸስተር ሲቲ ከሊቨርፑል የተሻለ ቁጥር በዘንድሮ ዓመት ማስመዝገብ ችለዋል ማለት ነው። ጎሎችን በማስተናገድ እንዲሁ ማንቸስተር ሲቲ 23 ጎሎችን ብቻ ሲያስተናግድ ሊቨርፑል ደግሞ 33 ጎሎችን አስተናግዷል። የሁለቱን ክለቦች ያለፉትን 5 ጨዋታ እያንዳንዳቸው ያደረጉትን ስንመለከት ማንቸስተር ሲቲ ካደረጋቸው ባለፉት 5 ጨዋታዎች 3ቱን ሲያሸንፍ አንዱን ተሸንፎ አንዱን ደግሞ አቻ ወጥቷል ማለት ነው። ሊቨርፑል ካለፉት 5 ጨዋታዎች በተመሳሳይ መልኩ 3 አሸንፎ 1 ተሸንፎ 1 አቻ ወጥቷል። እነዚህ የምትመለከቷቸው ማንቸስተር ሲቲ በዘንድሮ ዓመት ያስፈረመው ቸርኪ እና ሊቨርፑል ደግሞ በዘንድሮ ዓመት ዊርትዝ ያስፈረመው ቁጥራቸው ነው ማለት ነው። ይሄ ቁጥራቸው በፕሪሚየር ሊጉ ብቻ ያሳኩት ቁጥር ነው። ለአብዛኞቻችን ምርጥ ዓመትን እያሳለፈ ያለው ቸርኪ ይመስለናል። በፕሪሚየር ሊጉ ግን ዊርትዝ የተሻለ ቁጥር እንዳለው ይሄኛው መረጃ ማሳያ ነው ማለት ነው። ጎሎችን በማስቆጠር ቸርኪ 3 ጎሎችን ሲያስቆጠር ዊርትዝ ደግሞ 4 ጎሎችን ማስቆጠር ችሏል ማለት ነው። ካደረጓቸው ሹቶች ደግሞ 13 ሹት ኦን ታርጌት የጠበቀ ሲሆን ዊርትዝ ቸርኪ በአንጻሩ 7ቱ ብቻ ናቸው ኦን ታርጌትን የጠበቁት ማለት ነው። አሲስቶችን በማድረግ ደግሞ እንደሚታወቀው ቸርኪ በጣም የተሻለ ቁጥር ነው ያለው 7 አሲስት ማድረግ ሲችል፣ ዊርትዝ ደግሞ 2 አሲስት ብቻ ነው ማድረግ የቻለው። ቻንሶችን ክሬት በማድረግ ደግሞ እንደምታዩት ነው ዊርትዝ የተሻለ ቁጥር አለው 41 ቻንሶችን ክሬት ሲያደርግ፣ ቸርኪ ደግሞ 31 ቻንሶችን ክሬት አድርጓል። ስለዚህ ለእናንተስ የተሻለው ተጫዋች ማን ነው? ዊርትዝ ወይስ ደግሞ ቸርኪ? ኮሜንት ላይ ያስቀምጡልኝ ማለት ነው። በሌላ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ቅዳሜ 9 ሰዓት ተኩል ላይ ቶተንሃም ሆትስፐርስን ያስተናግዳል ማለት ነው። ማንቸስተር ዩናይትዶች ባለፉት 8 ካደረጓቸው ከቶተንሃም ጨዋታ ጋር ምንም ጨዋታ ማሸነፍ አልቻሉም። ለመጨረሻ ጊዜ ቶተንሃምን ማሸነፍ የቻሉት በ2022 ሲሆን ባለፉት 5 ጨዋታዎች ደግሞ በሁለቱ ክለቦች ግንኙነት 4ቱን ቶተንሃም ማሸነፍ ሲችል አንዱን ብቻ ማንቸስተር ዩናይትድ አቻ መውጣት ችሏል ማለት ነው። ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ ዘንድሮ ባስመዘገቡት ቁጥር ሁለቱን ስታታቸውን ስንመለከት እንግዲህ በአብዛኛው መመዘኛ እንደምታዩት ማንቸስተር ዩናይትድ በጣም የተሻለ ነው። ግንኙነቶችን በማሸነፍ ነው ቶተንሃም ከማንቸስተር ዩናይትድ የተሻለ ቁጥር ያለው። አብዛኛው መመዘኛ እንደምታዩት ማንቸስተር ዩናይትድ የተሻለ ነው። ሹት ኦን ታርጌቶችን በማድረግ ማንቸስተር ዩናይትድ 135 ሹት ኦን ታርጌቶችን ሲያደርግ ቶተንሃም 95 ሹት ኦን ታርጌቶችን ማድረግ ችሏል ማለት ነው። ጎሎችን በማስቆጠር ማንቸስተር ዩናይትድ 44 ጎሎችን ሲያስቆጠር ቶተንሃም 35 ጎሎችን ነው ማስቆጠር የቻለው። አሲስቶችን በማድረግ ደግሞ ቶተንሃም 27 አሲስቶች ሲኖሩት ማንቸስተር ዩናይትድ ደግሞ 30 አሲስቶችን ማድረግ ችሏል ማለት ነው። ሌሎችን እንደምታያቸው ናቸው። በአብዛኛው መመዘኛ ማንቸስተር ዩናይትድ የተሻለ ቁጥር አለው ማለት። ሌላው ቶተንሃም ከማንቸስተር ዩናይትድ የሚሻልበት ቁጥር ቢኖር ክሊንሺቶችን በማስመዝገብና ጎሎችን ባለማስተናገድ ነው።
ማንቸስተር ዩናይትድ 3 ክሊንሺቶች ብቻ ሲኖሩት ቶተንሃም ደግሞ 7 ክሊንሺቶችን ማስጠበቅ ችሏል ማለት ነው። እንዲሁም ማንቸስተር ዩናይትድ 36 ጎሎች ሲቆጠሩበት ቶተንሃም 33 ጎሎች ብቻ ተቆጥረውበታል ማለት ነው። ሁለቱ ክለቦች ለየብቻቸው የባለፉትን 5 ጨዋታዎች ስንመለከት ቶተንሃም 2 አሸንፎ 2 አቻ ሲወጣ አንዱን ደግሞ ተሸንፏል ማለት ነው። ማንቸስተር ዩናይትድ ተከታታይ 3 ጨዋታዎችን ባለፉ 3 ሳምንታት ማስመዝገብ ችሏል። 3 ዊኖችን ሲያደርግ አንድ ተሸንፎ አንድ አቻ ወጥቷል ባለፉት 5 ጨዋታዎች። ወደ ሶስተኛ ጨዋታ ስንመጣ ደግሞ ቅዳሜ 12 ሰዓት ላይ አርሰናል በሜዳው ሰንደርላንድን ያስተናግዳል ማለት ነው። ሰንደርላንድ ለመጨረሻ ጊዜ አርሰናልን ማሸነፍ የቻለው በ2012 ዓመተ ምህረት ነው። እንዲሁም ባለፉት የሁለቱ ክለቦች የእርስ በርስ ግንኙነት አርሰናል 3ቱን ሲያሸንፍ 2 ደግሞ አቻ በመውጣት አርሰናል የበላይነቱን ይዟል ማለት ነው። እንዲሁም ደግሞ የሁለቱን ክለቦች ለየብቻቸው ያደረጉትን ያለፉትን 5 ጨዋታዎች ስንመለከት አርሰናል 4ቱን ማሸነፍ ሲችል አንዱን ደግሞ ተሸንፏል ማለት ነው። እንዲሁም ደግሞ ሰንደርላንድ ባለፉት 5 ጨዋታዎች 3ቱን ሲያሸንፍ 2ቱን ተሸንፏል ማለት ነው። በባለፈው በሰንደርላንድ ሜዳ የተደረገው ጨዋታ 2 አቻ መጠናቀቁን እናስታውሳለን። የአሁኑን ጨዋታ ማን ያሸንፋል? አርሰናል ወይስ ደግሞ ሰንደርላንድ? ኮሜንት አስቀምጡልኝ። ስላዳመጣችሁኝ አመሰግናለሁ።